ሰላም ጤና ይስጥልን ክቡራት አድማጭ ተመልካቾች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ሄሞሮይድ በእንግሊዘኛ አጠራሩ ሄሞሮይድ ብለን የምንጠራውን ወይም በአማርኛው የፊንጢጣ ኪንታሮት ብለን የምንጠራው ምንድነው የሚለውን አጠር አድርገን እናያለን። እንድትከታተሉ በአክብሮት እጠይቃለሁ። እንግዲህ ሄሞሮይድ የምንለው ፊንጢጣችን አካባቢ ያለው ቬን ሲያብጥ ነው ወይም ሲቆስል ወይም ኢንፍሌምድ ሲሆን ምን እንለዋለን? ሄሞሮይድ እንለዋለን ማለት ነው። በሬክተም ወይም በአነስ በፊንጢጣችን አካባቢ ማቁሰል ወይም ማበጥ የሚያብጠው የሚቆስለው ምንድነው? ቬኑ ያንን ዋት ዊ ኮል ኢት ሄሞሮይድ ብለን እንጠራዋለን ማለት ነው። እንግዲህ ሄሞሮይድ በአብዛኛው በአዳልት ወይም በጎልማሶች ላይ የሚከሰት በሽታ ሲሆን ዲስኮምፎርት ወይም አለመመቸት፣ ማሳከክ፣ መድማት እነዚህ ነገሮች ሊኖሩ ይችላሉ ማለት ነው። እንግዲህ በታይፕ ወይም በአይነት ስናቸው ኢንተርናል ሄሞሮይድ ወይም የውስጥ እና የውጭ ብለን እንከፍላቸዋለን። ኢንተርናል ኦር ኤክስተርናል ብለን እንከፍላቸዋለን ማለት ነው። ኢንተርናል ሄሞሮይድ የሚለውን ስናይ ኢትስ ሎኬትድ ኢንሳይድ ዘ ሬክተም ሬክተም ብለን የምንጠራው የሰውነታችን ክፍል ውስጥ የሚገኝ ሄሞሮይድ ነው። አብዛኛውን ጊዜ ህመም አልባ ነው። መድማት ሊኖር ይችላል። ይሄ ኢንተርናል ሄሞሮይድ በሚሆንበት ጊዜ መድማት ደግሞ ምን ይመስላል ብለን ስናይ ቀይ ነጣ ያለ ቀላ ያለ ደም ብራይት ሬድ ሊኖር ይችላል ማለት ነው። this can sometimes prolapse outside the anus ሬክተማችን ወደ ውጭ ፕሮላፕስ ሊሆን ይችላል ማለት ነው። ኢንተርናል ሄሞሮይድ በሚሆንበት ሰዓት whereas external ሄሞሮይድን በምናይበት ሰዓት located under the skin around the anus ከውጭ ላይ በፊንጢጣው አካባቢ የማበጥ ነገር ሲኖር ምን እንለዋለን? ይህን ኤክስተርናል ሄሞሮይድ እስኮዝ ፔን ሊያመን ይችላል፣ ሊያብጥ ይችላል፣ ሊያሳከን ይችላል። የአብጠቱ ብለድ ክሎት ፎርም ያደረገ ወይም ትሮምቦስ ፎርም ያደረገ ሊሆን ይችላል ማለት ነው። እንደዛ ትሮምቦስ ኦር የረጋ ደም እዛ አብጠት ላይ ካለ በጣም በአሰቃቂ ሁኔታ ህመም ይሰማናል ማለት ነው። በዚህም የተነሳ ድርቀት፣ ማማጥ፣ ለረጅም ጊዜ ሽንት ቤት ስንጠቀም ቁጭ ብሎ የመቆየት ሊከሰት ይችላል ማለት ነው። ቶታሊ ወደ ዋና ምክንያቶች ስንመጣ እንግዲህ ክሮኒክ ኮንስቲፔሽን፣ ለረጅም ጊዜ ማማጥ፣ ፕሬግናንሲ፣ ለረጅም ሰዓት ቁጭ ብሎ መቆየት፣ ፋይበር ዳይት ምግቦችን ለመብላት፣ ውፍረት፣ በጣም ኮንቲኒስ የሆነ ተከታታይነት ያለው ዲያሪያ ወይም ተቅማጥ እነዚህ እንደ ምክንያት ሊጠቀሱ ይችላሉ ማለት ነው። እንግዲህ ይህ ሄሞሮይድ ወይም ኪንታሮት ብለን የምንጠራው በሽታ ያለበት ሰው የሚያሳያቸው ዋና ምልክቶች ምን ናቸው ብለን ስናይ በፊንጢጣ አካባቢ ማሳከክ፣ ህመም ወይም ስሜት፣ ጥሩ ያልሆነ ስሜት መሰማት፣ በፊንጢጣ ዙሪያ እብጠት፣ ያበጠው ደግሞ ፈስ ነገር ቋጥሮ እንደ እዥ ነገር ማለት
እነዚህ ሊታዩ ይችላሉ። ወደ ሕክምናው ስንመጣ አንደኛው እንግዲህ በቤታችን የሚደረግ ሕክምና ነው። ምንም ወደ ሕክምና ተቋም መሄድ ሳያስፈልግ በቤታችን ምን ማድረግ አለብን የሚለውን ስናይ ፋይበር ያላቸውን ምግቦች መመገብ፣ ለምሳሌ አትክልትን፣ ፍራፍሬን በመመገብ ቤታችን መታከም ይቻላል። አንድ ውሃ ብዙ ውሃ በየቀኑ መጠጣት፣ አለማማት፣ መደበኛ የሆነ አካላዊ እንቅስቃሴ ማድረግ፣ ለብ ባለ ውሃ ለ10 እስከ 15 ደቂቃ ያክል ዘፍዝፎ ማቆየት፣ እነዚህ በቤታችን የምናደርጋቸው ሕክምናዎች ናቸው። ወደ ሳይንሳዊ መድኃኒቶች ስንመጣ ወደ ሕክምና ተቋም ሄዶ መታከምና ለሐኪም ማሳየትና ተገቢው መድኃኒት መውሰድ ያስፈልጋል ማለት ነው። አለፍ ሲልም ደግሞ በሰርጀሪ የሚሰራበት ሁኔታ ስላለ ወደ ሕክምና ተቋም ሄዶ የሕክምና ባለሙያዎችን ማማከር ተገቢ ነው ማለት ነው። ከኛ የሚጠበቀው በዋናነት በቤት ውስጥ ያሉ ሕክምናዎችን ማለትም ፍራፍሬ፣ አትክልት፣ ውሃ እነዚህ የመሳሰሉትን ነገሮች በአግባቡ መጠቀም፣ ለረጅም ጊዜ አለማማት፣ እነዚህ ከላይ የተጠቀሱትን መተግበር ይኖርብናል። ከዚህ በተጨማሪ ደግሞ ወደ ሕክምና ተቋም መሄድ እንዳለብን ልትገነዘቡ ይገባል። ለዛሬው ያለን ይህን ይመስላል። ብዙ እንደተማራችሁበት ተስፋ አደርጋለሁ። ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር፣ ኮሜንት እንድታደርጉ ጠይቃለሁ። አመሰግናለሁ።